ከሜይ 7 2025 ጀምሮ ምንም አይነት አገልግሎት ማግኘት አትችሉም እየተባለ ይገኛል። ሪል አይዲ እጃችሁ ላይ ከሌለ አሁኑኑ ሪል አይዲ ሊኖራችሁ ይገባል። የቀረው ደግሞ 2 ሳምንት ብቻ ነው። ስለ ሪል አይዲ አሁን እየወጡ ያሉ አዳዲስ መረጃዎችን በዝርዝር ይዤላችሁ መጥቻለሁ። አብራችሁን ቆዩ። ሰላም ወደ ሳሚ ዩቲዩብ ቻናል ተከታታዮች፣ ቪዲዮውን ስትጀምሩ ላይክ በማድረግ ይህ መረጃ በርካቶች ጋር እንዲደርስ አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ የሳሚ ዩቲዩብ ቤተሰብ ይሁኑላለው። ቀጥታ ወደ ቪዲዮ እንሄዳለን። ኦኬ፣ ሪል አይዲ ምንድነው? ከዚህ ቀደም ከነበረው መደበኛ አይዲስ በምን ይለያል የሚል ጥያቄ ብዙዎቻችሁ ታነሳላችሁ። Big difference between a regular old ID and the new real ID is basically they just need more information from you. ሪል አይዲ ከዚህ ቀደም ከነበረው መደበኛ መታወቂያ ወር ደግሞ መደበኛ አይዲ ሬጉላር አይዲ የሚባለው የሚለየው እንግዲህ ግለሰቡ ሪል አይዲ ሆልደሩ ከዚህ ቀደም ከነበረው መረጃ በተሻለ በርከት ያሉ መረጃዎችን በርከት ያሉ ፐርሰናል ኢንፎርሜሽኖችን ሪል አይዲው ይይዛል ማለት ነው። ሶ ሞር ኢንፎርሜሽን ስላለው ነው የሚለየው። መደበኛ ከነበረው አይዲ የተሻለ ግለሰቡን የሚገልጹ ተጨማሪ መረጃዎች ወር ደግሞ ሞር ኢንፎርሜሽን ስለሚያካትት ነው ማለት ነው። ከዛ ባለፈ ደግሞ ሪል አይዲ ከዚህ ቀደም ከነበረው የሚለይበት ሪል አይዲው በአይዲው በቀኝ ኮርነር በኩል እንግዲህ ስታር ምልክት ትኖራለች ማለት ነው። ጎልደን ኦር ብላክ የሆነች ስታር ምልክት ትኖራለች ማለት ነው። ሶ እነዚህ ሁለት ነገሮች ሪል አይዲን ከነባሩ ወር ደግሞ ከመደበኛው አይዲ ይለዩታል ማለት ነው። በተጨማሪም ደግሞ ሪል አይዲ ከዚህ ቀደም ከነበረው ከመደበኛው አይዲ እጅግ በጣም ዌል ዲዛይንድ የሆነ ዩኒክ ዲዛይን እና የተለዩ ፊቸሮች አሉት። እንዲሁም ደግሞ ዲዛይኑ ለየት ተደርጎ የተሰራ ነው። ያ ደግሞ ለምን ይጠቅማል? አይዲው ኢዚሊ ኮፒ እንዳይደረግ ወር ደግሞ ፎልሲፋይ እንዳይደረግ ፌክ አይዲዎች እንዳይሰሩ የሚያደርጉ ኳሊቲዎችን ኦር ዲዛይኖችን የያዘ አይዲ በመሆኑ ነው እንግዲህ ከዚህ ቀደም ከነበረው የሚለየው። እንደምታውቁት እንግዲህ ይህ የሪል አይዲ አሁን የመጣ አሰራር አይደለም፣ ወር ደግሞ የትራምፕ አድሚኒስትሬሽን ይዞት የመጣው አዲስ አሰራር አይደለም። ሪል አይዲ የተጀመረው እንደምታስታውሱት 9/11 አታክ ወር ደግሞ ጥቃት በተደረገ ጊዜ አሜሪካ ከፍተኛ የሆነ ስጋት ውስጥ ገብታ እንደነበረ እናስታውሳለን። የዩናይትድ ስቴትስ ከፍተኛ የሆነ ስጋት ውስጥ ገብታ እንደነበረ እናስታውሳለን። ያ ደግሞ እንግዲህ የሴኩሪቲ መላላት ወር ደግሞ ዊክነስ እንዳለ በመገንዘብ ሪል አይዲ ሊኖር ይገባል ተብሎ ስለታሰበ ሪል አይዲ አዘጋጅተው ወደ ስራ እንዲገባ አድርገዋል ማለት ነው። ነገር ግን ኢምፕሊሜንቴሽን ላይ ወር ደግሞ ይህን ሪል አይዲ ማስፈጸም ሂደቱ ላይ ከፍተኛ የሆነ ክፍተት ነበረ። የአፈጻጸም ችግር በመኖሩ በርካታ ሰዎች ሪል አይዲ እጃቸው ላይ አይገኝም። አሁንም ሬጉላር አይዲ ነው እየተጠቀሙ ያሉት። ዳታውን ወደ በኋላ የማሳያችሁ ይሆናል። አሁን በትራምፕ አድሚኒስትሬሽን ደግሞ TSA ወይም ደግሞ የትራንስፖርት ሴኩሪቲ አድሚኒስትሬሽን ሁሉም በአሜሪካን ሀገር የሚኖር ይህ ሪል አይዲ እንዲኖረው አስገዳጅ ሁኔታ እየፈጠረ ይገኛል። ኢምፕሊሜንቴሽኑም ደግሞ እየተፋጠነ ይገኛል ማለት ነው። ቀደም ብዬ እንደነገርኳችሁ TSA ወር ደግሞ የትራንስፖርት ሴኩሪቲ አድሚኒስትሬሽን ሁሉም ሰው እጅ ላይ ሪል አይዲ እንዲኖር እያስገደደ ይገኛል። ሶ ሪል አይዲ ለማውጣት ምን ነገሮች ያስፈልጉናል የሚለውን ጥያቄ ለመመለስ በዋናነት እንግዲህ ቫሊድ አይዲ ያስፈልጋል። ያ ማለት ድራይቨርስ ላይሰንስ ኦር ደግሞ ፓስፖርት ያስፈልገናል ማለት ነው። ሌላኛው ደግሞ ሰርቲፋይድ በርዝ ሰርቲፊኬት ያስፈልጋል። ሰርቲፋይድ በርዝ ሰርቲፊኬት ሊኖራችሁ ይገባል። በተጨማሪ ፕሩፍ ኦፍ ሶሻል ሴኩሪቲ ነምበር ያስፈልጋችኋል። በካርድ መልክ ሊሆን ይችላል። ከዛ በተጨማሪ እንግዲህ ፕሩፍ ኦፍ ስቴት ሬዚደንሲ ያ ማለት ደግሞ እንግዲህ በዛ ስቴት መኖራችሁን የሚያረጋግጡ ወር ደግሞ እንደምትኖሩ ማሳያ የሚሆኑ ዶክመንቶች ያስፈልጓችኋል ማለት ነው። ከነዛ መካከል እንግዲህ የዩቲሊቲ ቢሎች አሉ። ዩቲሊቲ ቢሎች ማለት የውሃ ሊሆን ይችላል፣ የመብራት ሊሆን ይችላል፣ እንዲሁም ደግሞ የጋዝ እና ተመሳሳይ ቢሎች ሊሆኑ ይችላሉ። የክሬዲት ካርድ ስቴትመንት ሊሆን ይችላል። ክሬዲት ካርድ ስቴትመንት ካላችሁ እሱም አንድ ፕሩፍ ኦፍ ሬዚደንሲ መሆን ይችላል። ሌላኛው የሬንታል አግሪመንት ያ ማለት የኪራይ ውል ካላችሁ ያን የኪራይ ውል በመያዝ የዛ ስቴት ነዋሪ መሆናችሁን ማሳየት ትችላላችሁ ማለት ነው። እነዚህን ነገሮች ከያዛችሁ ወደ DMV በመሄድ አቅራቢያችሁ ወደሚገኘው DMV በመሄድ you can have your real ID ማለት ነው። what happens if you don't have real ID እንግዲህ የበርካቶቻችሁ ጥያቄ ነው። real ID ባይኖራችሁ ምን አይነት ኮንሲኩዌንስ ይኖረዋል የሚል ጥያቄ በርካቶቻችሁ እየጠየቃችሁ ይገኛል። ቀደም ብዬ እንደነገርኳችሁ የሚያበቃው እንግዲህ ዴድላይን አዘጋጅተዋል የዶናልድ ትራምፕ አድሚኒስትሬሽን። ከዚህ ቀደም የተጀመረውን የሪል አይዲ ምዝገባ ሂደት በአሁኑ ሰዓት ዴድላይን አዘጋጅቶ ከዛ ጊዜ በኋላ አንዳንድ ነገሮችን ሊከለክል የሚችልበት ሁኔታ ይፈጠራል ማለት ነው። የመጀመሪያው ሪል አይዲ ከሌላችሁ ሊገጥማችሁ የሚችል ችግር ምንድነው? ፍላይት ማድረግ አትችሉም። ያ ማለት ዶሜስቲክ ፍላይቶችን ልትከለከሉ ትችላላችሁ። ይህ ማለት ግን ምንድነው? ሙሉ በሙሉ ትከለከላላችሁ ማለት ሳይሆን ወደ ኤርፖርት ሄዳችሁ ይህ ሪል አይዲ ከሌላችሁ ተጨማሪ ምርመራ ተደርጎባችሁ ልትሄዱ የምትችሉበት እድል ይኖራል። ነገር ግን the first thing ለመጉላላት ትዳረጋላችሁ፣ ትጉላላላችሁ። at the same time ደግሞ ተጨማሪ ምርመራም ተደርጎ ቬሪፋይ ማድረግ ካልቻሉ ከተጨማሪ ምርመራ በኋላ ያገኙት ነገር አጥጋቢ ሆኖ ካልተገኘ በረራውን ልትከለከሉ ትችላላችሁ ማለት ነው። ሶ
ዶሜስቲክ ፍላይት ማድረግ የምትችሉበትን እድል በ90% እና ከዛ በላይ ልታጡ ትችላላችሁ ማለት ነው። ያ ደግሞ ለመጉላላት እንዲሁም ደግሞ ለኪሳራ ሊዳርግ ይችላል ማለት ነው። ሌላኛው የፌደራል ቢልዲንጎችን እንዳትገቡ ሙሉ በሙሉ ልትከለከሉ ትችላላችሁ። በተለያየ አጋጣሚ የተለያዩ ሰርቪሶችን ለማግኘት ወይ ደግሞ አገልግሎት ለማግኘት የምትገቡባቸው ፌደራል ቢልዲንጎች ኢንትራንስ ላይ መግቢያው ላይ ልትከለከሉ ትችላላችሁ ማለት ነው። ያ ደግሞ ለምን ይዳርጋችኋል? you can't have access to key services ማለት ነው። ታገኟቸው የምትችሏቸውን ሰርቪሶች ልታጡ ትችላላችሁ ማለት ነው። ይህ ደግሞ ከፍተኛ የሆነ ኪሳራ ነው ማለት ነው። እንግዲህ አድሚኒስትሬሽኑ በዚህ ልክ ዴድላይን አውጥቶ ሪል አይዲ ሁሉም ሰው እንዲኖረው ያደረገበት ዋነኛ ምክንያት ለኤክስትራ ሴኩሪቲ ፐርፐዝ ነው የሚል ነው። ለኤክስትራ ሴኩሪቲ ፐርፐዝ እንደሆነ እየተናገረ ይገኛል። ቀደም ብዬ እንደነገርኳችሁ ከዚህ ቀደም የነበረው አይዲ ስትሮንግ ስላልሆነ 9/11 አታክ የምታስታውሱት ነው። ከፍተኛ የሆነ ጥቃት አሜሪካ ላይ ደርሶ ነበር ያኔ የምታስታውሱ ከሆነ። ከዛ በኋላ እንግዲህ ያላት ሴኩሪቲ ስትሮንግ አይደለም በሚል እሳቤ የተጀመረ አሰራር ነው። በአሁኑ ሰዓት የትራምፕ አድሚኒስትሬሽን ሙሉ በሙሉ ሁሉም እዛ ሀገር የሚኖር ሰው ሪል አይዲ ሊኖረው ይገባል ብሎ ዴድላይን እስከ ሜይ 7 2025 ሁሉም ሰው አይዲው ሊኖረው ይገባል ብሎ ወስኗል ማለት ነው። አሁን ያለበትን ስታተስ በጥቂቱ ለመመልከት ያክል እንግዲህ እዚህ ጋር በሲቢኤስ ኒውስ ያወጣው አንድ መረጃ አለ። ሪል አይዲ ኮምፕላያንስ ሬትስ ባይ ስቴት ይላል። ይህ እንግዲህ የስቴቶችን አሁናዊ ሁኔታ የሚያሳይ ዳታ ነው። እዚህ ጋር እንደምትመለከቱት እንግዲህ የመጀመሪያው እንደምትመለከቱት እዚህ ጋር ኒው ጀርሲ እጅግ በጣም ዝቅተኛ የሚባለው የሪል አይዲ ሆልደር ቁጥር ያዘች ስቴት ሆናለች። እዚህ ጋር በዋናነት within May 7 deadline approaching 30 states are below 70% real ID compliance, meaning at least 3 in 10 people in over half of the country may not be able to fly. ይህ መረጃ እንደሚለው ከሆነ ከ10 ሰዎች 3 ሰዎች እንግዲህ ፍላይ ማድረግ የማይችሉበት ደረጃ ላይ ናቸው ማለት ነው። ያ ማለት እንግዲህ ሪል አይዲ መያዝ ያልቻሉና ስቲል እጃቸው ላይ የማይገኝ ሰዎች ናቸው ማለት ነው። ከ10ሩ 3ቱ ፍላይ ማድረግ እንደማይችሉ የሚያሳይ ነው። እንደምትመለከቱት እንግዲህ ኒው ጀርሲ the least የሚባለው ኒው ጀርሲ has the lowest compliance rate at 17% ማለት ነው። 17% ብቻ የሚሆኑ ሰዎች ናቸው የሪል አይዲ በእጃቸው የሚገኘው። 83% ስቲል ሪል አይዲ አልያዙም ማለት ነው። ያ ማለት እንግዲህ ከፍተኛ የሆነ ቁጥር ያለው ማህበረሰብ የሪል አይዲን እያገኘ ወይ ደግሞ ያወጣ አይደለም ማለት ነው። ይህ ለምን ይዳርጋል? ለከፍተኛ የሆነ ክራውድ ሊፈጥር ይችላል። እዚህ ጋር እንደምትመለከቱት ግን May 7 is the deadline. በአሁኑ ሰዓት እንግዲህ እጅግ በጣም በርካታ ሰዎች ይህንን አይዲ ለማግኘት ከፍተኛ የሆነ ሰልፍ እየገጠማቸው ይገኛል። እናንተም ጋር ሪል አይዲ እጃችሁ ላይ ከሌለ ምናልባትም ከዚህ በኋላ እንደነገርኳችሁ 2 ሳምንት ነው የቀረው። በዚህ 2 ሳምንት ውስጥ ደግሞ ቀድማችሁ ካልሄዳችሁ አሁንም እጅግ በጣም ረጃጅም ሰልፎች ሊገጥሟችሁ ይችላሉ፣ ልትጉላሉም ትችላላችሁ። በተሻለ መጠን ቀደም ብዬ የነገርኳችሁን መረጃዎች በመያዝ ተጨማሪ ክፍያም ይኖረዋል። እሱን ክፍያ በመፈጸም ሪል አይዲውን እጃችሁ ላይ ልታስገቡ ይገባል ማለት ነው። ዶሜስቲክ ፍላይት ለማድረግ እንዲሁም ደግሞ ፌደራል ቢልዲንጎች ውስጥ ለመግባትና በጣም መሰረታዊ የሚባሉ ሰርቪሶችን ለማግኘት ሪል አይዲ በአሁኑ ሰዓት አስፈላጊ ሆኖ ተገኝቷል። ተጨማሪና አዳዲስ መረጃዎች ካሉ የማሳውቃችሁ ይሆናል። አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። ላይክ፣ ሼር እና ሰብስክራይብ ማድረጋችሁ ግን እንዳይረሳ። ይህ ሳሚ ቲዩብ ነው። ጤና ይስጥልን።